ሰላም የዩቲዩብ ፋሚሊ እንደናችሁልኝ በሌላ ቪዲዮ ተመልሰን መተናል ከነፋኒ ጋር እንገናኝና አሪፍ ጊዜ አሳልፈን እንሄዳለን ማለት ነው። ቀድሚያቸው ደርሼ እየጠበቅኳቸው ነው። ከኛ ጋር ቆዩ። ላይክ እና ሰብስክራይብ ማድረጋችሁን እንዳረሱ። ቤተሰቡኑ ይወዳቸዋለሁ። አግኝቻቸዋለሁ። አሁን ከሩቅ ዝም ብለን እናልፋቸዋለን፣ ግን እነሱ እዚህ ጋር ናቸው። ፋኒ አየኝ። ዳኒ አልፎኝ ነበር ታውቃለህ። ፒስ ነው ተገናኝተናል ይላል ዳኒው። ሶስተኛ ሰው ዛሬ ተገኝቷል በመጨረሻም። እንዴት ናችሁ? ፒስ ነው። ደህና አደራችሁ? አለን ይመስገን። በዚሁ ነው የምሄደው። ተዘጋጅቼ ነው የወጣሁት። ያው ከዚህ እኮ ቀጥታ መያዝ ይችላል ወደ ፍራንክፈርት ሳይሆን ወደ ኮብለንስ፣ ከዛ ፍራንክፈርት። ኧረ እባክህ ኧረ ኮብለንስ ስላለ ኮብለንስ ነው እና ናይሴ ነው ትላልት ኮሜን። ኦኬ አይ አሪፍ ነው። አይ ኮብለንስ ያላችሁ ከዳኒ ጋር እንነጋገር ነው እናወጣለን። እዚህ ልቀር ይፈልጋል። ስራ አይደም እንደ ሰው ምናምን ያስብላል። እንዴት አደገች እዚህ ሀገር ማን ነው የሚሰራው? እንዴት በዚህ ደረጃ ደረሰው? እናንተ ግን የምር አትደነቁም? የሆነ ሰው እንደዚህ ውጭ ላይ ሁሉ ያለ በቃ ሶ ሽፍት ነው ማን ነው? አዎ ሶስት ፍራንክፈርት ነው እንደዚህ በዛል። እሱን እኮ ነው የምልህ። አንዳንዴ የዚህ አዛ ነው ታውቃለህ። ሰውየው ልገጨን ነው። አሁን እኔ ከሳሽ ሽፍት አለ፣ የማታ የሌሊት ሽፍት አለ። እኔ የምሰራው 3000 ሰው ነው የሚሰራው። አሁን እኔ ረፍት ነኝ አንድ ሳምንት አስብ። ለነገሩ አሁን ከነዚህ ሰዎች ብዙ በኋላ ስራ መግባት አለብኝ የሚል ሰው አለ። ያፈራረቁ ነው የሚያሰሩት። ዞር ማለት ጀምረናል። አሁን የምንገኘው ባልካን ቤከራይ ነው። ዳቦ አለ፣ ምግብ አለ፣ ግሪል አለ ምናምን ሁሉም ነገር እንደምታዩት መታችሁ ቼክ ማድረግ ትችላላችሁ። ቤቱ አዲስ ነው የተከፈተውና የሚሸጡት ነገር ምናምን ራሱ ጣፋጭ ነገር ነው። ይዞ ደቅ ብለዋል ወንድሞቻችን እዚህ ጋር እየቀመሱ ነው። አያችሁት? ኦሬዲ ቀመሳችሁ? እንትን ነው በስጋ ነው። ኦኬ ስጋ ነው። ውስጡ ስጋ አመለጠሽ። 8 ሰጥቻለሁ። 8 ከ10 ከባኖፍ እዚህ ቅርብ ስለሆነ መተው መጠቀም ይችላሉ። አዲስ ቤት ነው፣ ገና 2 ወራቸው ነው። አመጥ ነው ምን በነገር ይመስለኛል። በስጋ ምናምን ስጋ ከሌለው ምግብ አይመስልም። እኔ 9 ከ10 ምርጥ ነው። አዎ 9 እንግዲህ ይሰጣሉ ማለት ነው። ላይክ እና ሰብስክራይብ ማድረጋችሁን እንዳረሱ። እንቀጥላለን። ደግሞ ቁርሳችንን አጫውተን ወደ መሀል ከተማ ልንሄድ ባቡር ውስጥ ነው የምንገኘው። አየሩም ደግሞ እንደምታዩት ፀሐይ ነው። በጣም ያምራል። ብታዩ በቃ ሳመር ነው መስሎ። ብርድ ያው እንዳለ ሆኖ ግን ፀሐይም አለች። ግን አቅም የላትም እንደ ብርዱ። የ75000 ዩሮ ሰዓት ጊቨዌይ ዝጋ እየተዘጋጀ ነው። ዘጋጅ ሰብስክራይብ ያርጉ። እንዳረሱ 75 ብር ይላካል። ጋይስ ብርዱ ማለት ነው ጨመረ አታዩም ፋኒ? ስለዚህ እዚህ ጋር ገብተን ደግሞ የምናገኘው ነገር ካለም ቼክ ለማድረግ ነው። ስናይፕስ ጋር ገብተናል። የቀነሰ ጫማ ያው አታጡሙለ አለ። አሪፍ መሆኑ ነው ዋናው ጥያቄ እንግዲህ። አንተ እንዴት እዚህ ጋር የፍራንክፈርቱ ጋር ይቻላልም ጭራሽ ማለት ነው። 209 ጋይስ 10000 ሰብስክራይበር። ከዛ ይሄንን ነው የምንገዛው። አሁንም መግዛት ይቻላል፣ ግን እንደቅድ እንደ ሞራል ምናምን የለም። 10000 ከገባን ይሄንን እናወርደዋለን። በጣም የምወደው ጫማ ነው ታውቃላችሁ። ጆርዳን 4 ማለት ነው። አትቅረጽ ልባል ነው። ይሄው ገብቶኛል። ገብተህ አትቅረጽ ሊወስድ ወስኗል። አሪፍ ነው በጣም ከጫማው ጋር ማች ያደርገው። እናቴ ገራ ቀጥታ ነው መውሰድ ያለብህ። እንዴት ነው ሄዳል? ልግዛ ጋይስ ደግሞ አትቅረጽ ምናምን እያለች ስለሆነ እንዳታይኝ ቶሎ ልዝጋው። ለየት አለባቸው። ምን ተጨመረ እዚህ ስታዩ? ኮፍያ ይላል ይዞ ወጥቷል። ያው ሆኖለታል። እኔና ዳኒ በደንብ አላገኘንም። በመላጣ ነው ወጣው። ዳኒ እገዛለሁ እያለ ኦልድ ስኩል አየው እንዴ 3 ጫማ ገዝቼ አሁን ድጋሚ ኦልድ ስኩል ልግዛ። አሁን ሳምንት እንኳን ሞላኝ ከዛ ያሳስታል። ከዚህ ጋር ማች የምታረገው እቺ ኦልድ ያውና ኦልድ ስኩል ከተማዋ እቺ ነች። ፀሐዩ እንዳለች ነው ደግሞ ትጨምራለች። ፒስ ነች። በጣም ደስ ይላል። እኛ ወደ መሀል እየሄድን ነው። እየተሻገረን ባቡር መተውብን ነበርና ምን ነበር ያልኩ? Ich schon für mich für dich ja ich habe keine C1 deswegen sacrifice ያረገን ስለነበረ ስለዚህ ሰብስክራይብ አድርጉት ለእናንተ ብለን ባቡርን እንዲ እስኪ ቆይ ትንሽ
ቀስ በልናም ብለን እናልፋለን። አያሳስብም። የ5000 ጊቫዌይ ይኖራል። 50000 ስገባ አሪፍ ጊቫዌይ ይሰጣቸው። 10000 ላይ እኔም ደግሞ አሪፍ ጊቫዌይ እናዘጋጃለን። 1 3 4 5 ሰው ብቻ ይሸለማል። አሁን ቲኬ ማክስ ውስጥ ነው የምንገኘው። አሪፍ እቃዎች ነው ዋጋቸው ቀንሶ የምታገኙ ማለት ነው። ለምሳሌ ይሄኛው ፖሎ ነው የሚሸጠው ኖርማሊ 695 ዩሮ ነው። እዚህ ጋር ግን የምታገኙት 299 ዩሮ ያው 300 ዩሮ ማለት ነው። ከግማሽ በላይ ቀንሶ ታገኙታላችሁ። አንዳንዴ አሪፍ ነው ስታልፉ ቼክ ማድረግ ምናምን ወሳኝ ቦታ ነው። ክሪስ ብራውንን ልብስ ልታገኙ ትችላላችሁ። ቫለንቲኖ አሁን ሃፍ ፕራይስ ነው የሚሸጡልን። ዋጋው 980 ብር የ980 ዩሮ በ160 ብር ገባው። ይሄ ነው ምርጡ ኦፖርቹኒቲው። ታዲያ አሁን አመንክ ውድ ጫማ ሲሆን 600 ምናምን ብር ነው ቫለንቲኖ ዋናው ዋጋው። 240 ብር እዚህ ትገዙታላችሁ ማለት ነው። እድል ካገኘህ እኮ ኦንላይን ላይ እንደዚህ ብትሸጠው እኮ 400 ዩሮ ልሸጠው ይችላል። ምንድነው ሾፒፋይ ከፍተህ ከዚህ ገዝተህ ከዛ ኦንላይን ላይ እየለቀቅ 50 ብር ምናምን ታተርፈበት 300 ብር። አንዱ ሀብታም እንደ ድንገት ሲገባ ካየ ቲቫለንቲኖ 400 ላይ ይልሻል። ያው 139 ብር ነበር፣ አሁን 59 ብር። ሁጎ ነው አረ ልብስ ልጠብ ነው የሚለው አሁን መንገድ ላይ ይሄ ልጅ እንዳይታጠብ ምን የሚመክረው ጠፋ ይባል። ያው እዚህ ጋር ማሊያ አለ የቤልጂየም ምናምን የሙንሽን አለ 24 ብር እንዴ! እዚህ ጋር ግን ትልቅ ነው። እኔ ምን አንሶላ የሚያክል የኖየር ነው እዚህ ቁመቴን ነው የሚያክል። በደንብ ካያችሁ ምናምን አሪፍ ነገር ታገኛላችሁ። ማሊያዎች ምናምን ራሱ አሉ። ይኸው የኖቲንግሃም ፎሬስት ይላል እዚህ ጋር 24 ዩሮ እንግዲህ ምንም ነች። አሪፍ ነው ለማሊያ። ከኢንዲያ ምናምን ኦኬ፣ እንደዛ ነው የሚሆነው። ያው በእኛ ብር ከማንቸስተር ኦሪጂናሉ ማሊያ 120 ብር ምናምን ነው። አስብ እንግዲህ አዎ፣ ኦልሞስት 20 ሺህ 30 ሺህ ብር ከፈለ 20 ሺህ ብር ይገዛል። ታዲያ 20 ሺህ ብር ከየት ነው የምገዙት? አገር ቤት የምገዙት ማሊያ እንዳለ ደግሞ ሞልቷል እኮ ነፍ ነው። ላኮስት ያው ሁሌ ውድ ነው ይታወቃል። ይሄ 665 ነበረ፣ አሁን በ43 ዩሮ ነው የሚሸጠው። እኔ የምር ቲኬ ማክስን እንደዚህ እንትን ብዬ ቼክ አድርጌ አላውቅምና ግን አስደማሚ ነው አንተ እዚህ መምጣት ነው። ሌላ ቦታ ሄደ የምትመኘው ምናምን ለመግዛት የለም። ውድ ቦታ ድሪምን እዚህ መተህ ታገኛለህ። ተነደዋል። ብዙ ጊዜ ወስጃለሁ በየከተማው አንዴ ቼክ አደርጋለሁ። የሆነ ነገር ስገዛ ከዚህ ምን ትወስዳለህ ከዛም ትወስዳለህ። በጣም አንዴ ከገዛ አሪፍ ነገር ገዝተህ ትገባለህ። ይሄ ብልጥ ነው። አይ ከወንድማችን አንድ ነገር ተማሩ። ኑሮ በጀርመን ሳይሆን ኑሮ በዘዴ ነው። ሁሉም እዚያ ነው የሚገዛው። የሚያናድደው እንትን ብቻ ነው የምታገኘው። ሳይዛችሁ ትልቅ የሆነ በቃ ለማንም የማይሆን የለም። እዚህ የቀሩት 46 ቁጥር ታገኛለህ። ያበደ ጫማ እዚህ የቀሩት እነሱ ናቸው። አሪፉን ቶሎ ነው የሚያነሱት። አንድ ሹራባ አግኝተዋል ዳኒ፣ ግን የፋኒ ምርጫ ነበረ ውሰድ ምናምን ብሎና ይለብስ ባለው እያለ ነው። አይቻልም። አልመጣም ወደ እሱ ከተማ ተመልሼ ወይ ደግሞ ወደ እሱ ስትመጣ በዚህ ስል ልብስ አለመምጣት ነው። አረንጓዴ ጫማ ታስላለኝ አስብ ደግሞ ጭራሽ ሞር አሪፍ ይሆናል። እኔም እንደዚህ ኮፍያ ያቺኛው ግን እነዚህ ኢመነኛ አይሆንም። እነሱ አሁን ስታረግ ይለጠፋል ወደፊት እንትን አይታላ ቼክ አድርጋቸው አውቃለሁ። ኖ ሌላ ቦታ ጠላት ነው ዳኒ። ለዚህ ኮፍያ ጠላት እስቲ አድርግና እስኪ ዳኒ ልውሰድ እንዳትል ብቻ ያምርብኛል። አዎ ከዛሬ ጀምሮ ሊወድ ነው። ሰፋ ብቻ ከጎን ሰፋ ምኑ ወጥ ገባ። ለዳኒ ሰፍቶ ነበር እዚህ ጋር ለእኔ ፒስ ነው። የኔ እዚህ ጋር ተላጭቻለሁ። አንተ ጸጉር ስላለህ እስቲ ያው በሶስት እንዴት ባለ ሁለታይን እንዳረሳ ይሻላል። እቺ ወሳኝ ነች። ውሰድ፣ የምር አሪፍ ነች።
እኔ ጋር ሳይ አሪፍ ነው። አዎ እኔ አሪፍ ነው ብያለሁ። እኔ ጋርም ሳይ ጋይስ አሪፍ ነች፣ ምንም አትልም። ግን ያው ፋኒ ይወስድብኛል። ችግሩ እሱ ነው። ኦሬዲ አይቶ ለክቶ ምናምን እኔ ላይ ለማየት ነው ደግሞ። ስለዚህ ያው ለሱ አሳልፈን እንሰጣለን ማለት ነው። ያ አይደለ ከመሬት አንስተ ያ አይደለ እንደተለላላ አይ የሞተ ያልኩ እንትን ነው። አይ ይተኛ የሆነ ያ ያስተላል ዝም ብሎ አይ በኋላ በልትለ የራሱ መልሶ ሌላ ይፈልገው እቺኑ ሰራት ይላል። በግ ያለበት አይኛው እንኳን እንደንትና አይደለም የቅድሞቹ ምናምን እንጂ ለምን ከጎን ይዛፋል። የቅድሞም እንደዛ ነበር። እዚህና እዚህ ይዛፋል። እንደዚህ ወደ ኋላ ይሻላል። እስኪ ጡጦ ራስ ነው ሰራው አይሆንም ማለት ለኔ ያቺ ክቧ ነው የምትመቸኝ። እንደዛ ነው። አይ ቲንክ ምርጫን አውቃ እያሳደኩ ስለሆነ ነው። የሆነ ቀን አሳያቸው። ጺሜ እንኳን ሳይፈለግ ነው እናስወግደዋለን። እሱማ ሊከፍል እዛ ጋር ደርሷል እኮ እዩት ይላል። እዩት ከፋያችን ስንት ነው ዳኒ ስንት ነው ዋጋው? 50 ብር ኮመንት ላይ ክፈሉልኝ እያሉ ነው። ላይክ እና ሰብስክራይብ ማድረጋችሁን እንግዲህ እንዳረሱ ቪሎጎችን ይዘን እንመጣለን። ጌጣጌጥ ይላል ለሴቶች ለወንዶች ቀለበት ሰዓትም አለ። አሪፍ ሰዓቶች ናቸው። ዋጋዎቹ 70 ዩሮ፣ 100 ዩሮ፣ 150 ዩሮ ያ 200 አስብ ከ800 እንግዲህ 299 ማለት አሪፍ ነው። ሞር ደግሞ ወደዛ አሉ ፋኒ እያየ ያለበት ጋር ለሮሌክስ ነገር በጣም ዋው አንተ ጽድት ያለ ስንት ነው ዋጋው? እዛ 129 ዋው ገራሚ ቀየም ሰዓት አሪፍ ነው። አዎ ይሄን መግዛት አቀታል አይታይም። ዋጋው ይታያል። በዛ 56 አያቅተኝም ግን ለሰዓት አለው። አሁን አንድ ሺህ መክፈል ያቅታል። አያቅተኝም ግን ለሰዓት አለው። አረ ጋይስ ለሰዓት ካላገላገልኩ እዚህ ጋር ጋይስ እንጂ አረ እንደዚህ ማራስ ዳውን ያርፋል። ለሰዓት አለው ጣፍ ነው። አንተ ለምን አያናጠኝ መሀል ላይ ቆሜ እንግዲህ ጋይስ ውሰድ ይፈልግ እያረጋጋው ፋኒ ውሰድ እያለ እሱ አልወስድም እያለ እንግዲህ ሲኬ ይሄኛው ደግሞ ምንድን ነው? ይሄ በጣም ዌልካም ቱ ግን ትልቅ አይደለም። ይሄ በጣም ችግር የለም። እኔ ቤት አስቀምጣለሁ። የሰዓት ማስቀመጫ ገዛና አንድ 5 ምናምን አታ ኮሌክት ታደርጋለህ። ሰዓት ሰውም ስጦታ ሰጥቶኛል። አርጌው አለ ቤት ነው የሚቀመጠው። አረባ የኔ ማለት የኔ ሰዓት ማለት አይደለም። የኔ ሰጥቶሽ ማለት ተቀመጡ ሰጥተው ወሰዱት። አሁን ተብስሰው እንደ ያበደች ነች። አዎ እንትን ገዛው 250 ዩሮ ይላል እዚህ ጋር። አልዋሽም፣ ብዙም አልዋሽም። አይ ትንሽ 30% ዲስካውንት አዝበት እየሞከረን ነው። ሌላም ቦታ አይ አሪፍ ነች። አዎ ደግሞ ጊዜው ያው ቀለል ያለ ስለሆነ አሁን እየመጣ ያለው በቃ ለሱ ቤስት ነች። አሪፍ ሀሳብ አመጣው። ለምን ቤቱን አንዘጋው? አዎ ፋኒ ምን ትላለህ? እናዘጋው እንዴ? እዚህም ትገቢያለሽ። እዚህ ከሆነ በዚህ ጋር ትገቢያለሽ። ፋኒ እንግዲህ ሊሞክር ነው እንደገና። ኮሜንት ላይ ደግሞ ታሳውቁናላችሁ። ይግዛ አይግዛ እንዴት ነው የሚለው ያበደ ነው የምር። ይኸው ዙረ ምናምንም ያ ፒስ ነው ይሄዳል። ይኸው የሌለ የምር ገራሚ ነው። ስለዚህ ያው የእነሱ ሀሳብ ብቻ ነው የኔን ነግሬ ያለው። ዳኒ አንተ ምን ትላለህ? ዳኒ እንትን ፋኒ ጋር 360 ይላል። ይኸው እዚህ ጋር ከፍለ ዳኒ ከፍላል። አትጨነቁ፣ አያሳስብም። ዳኒ ከፍላል፣ እኛ እንለብሳለን። ስፖንሰር ዳኒ ነው ዛሬ። በብዛት ጥቁር ሱሪ ታበዛለህ ምን አይላሉ። ቦዲ አድርጌያለሁ፣ ከዛ ቲሸርት አድርጌያለሁ፣ አንድ ሸሚዝ፣ ከዛ እንደዚህ ሹራብ፣ ከዛ ጃኬት። ሁሉ ሳጥን ነው ያደረገው ምናምን ብሎኝ ብርድ ነው ብራዘር -1 እና ጫወታው እንደዛ ነው። ጥቁር ደስ ይላል ምናምን። ብርድም ሲሆን ደግሞ መልበስ ግዴታ ነው። ነጭ ልብስ አንድ ቀን ይሄኛው ከለር ማች አይመርጥ። በሽካኮ እንደ እንትን ነው በቃ እንደ ፋሽን ነው በቃ። እንደዛ ናቸው ቤቱ በቃ ለፋሽን አታዩም እንደ ሱሪዎቹ ምናምን ባጊ እንደዚህ እዚህ ጋር የሆነ ጃኬቶቹ ላይክ ይችላሉ በቃ ያው የፋሽን የሆነ እንትን እንዴት አድርጎ እንደሚሰሩ ምናምን በአሪፍ ዋጋ ማለት ነው። አዎ ሲፋት
ግን ይሄ አሪፍ ነው ትላለህ አይደል? እኔ ቢያንስ ይሻላል አለ ወንድ ሆኖ ሀሳቡን የቀየረ ብለን ደግሞ ካሽር ጋር ደርሰናል። እዚህ ጋር ለመክፈል ማለት ነው። ስካን ምናምን ማድረግ የለም። እዛ ውስጥ ትከታላችሁ። እዚህ ጋር ያሳያችኋል። ኦልሬዲ ራሱ ስካን ያደርጋል። እዚህ ጋር እንደምታዩት ማለት ነው። እዚህ ውስጥ መክተት ብቻ ነው። ከዛ ዲስፕሌዩ ላይ ያሳያችኋል ምን አይነት ልብስ እና ዋጋውን እዚህ ጋር ታወጡትና እዚህ ጋር ትከቱታላችሁ ማለት ነው። ከከፈላችሁ በኋላ እሱን ካላወጣችሁ በር ላይ ይጮህባችኋል። ሌባ ነው የምትባለው። ከዛ እዚህ ልብስ ስታጥፍ ትውላለህ። እዚህ ልብስ ስታጥፍ ትውላለህ። እኛ ሀገር ቤት የኩሽና በር ነው የምትመስሉ ስትገቡ ባቡሯ ውስጥ ማለት ነው። ለየት ያለ ነው። ሀገራችን በደንብ እያስተዋወቅ ነው። ከዩኬ መጥተው እኔ ግራ ገባኝ። ዩኬን ማየት ጓጓውና ኪዮስኩን አይቶ ኪዮስክ ጽዳቱ ነው ሲል ያለን ሀብት አይታየም። ያለ ነገር ኪዮስክ ቢራ ጠጣሁትና ኪዮስክ ሱቅ አንተ የሚገርም ባር ነው ያላችሁ ና ኧረ ይዝራሉ ባሪ ምሳሌ ሁሉ መስሎኝ አበሻ ጀርመን ኮኔክሽናችን በቢራ ጋይስ እንግዲህ ይሄው ተመልሰን ደግሞ ትልቁ ባቡር ስቴሽን ጋር መተናል። በደንብ አስጎበኛዋቸው ከተማው ምናምን የራሳቸውን ከተማ አንተ ነበር መግዛት የነበረው። አንተ እኮ ለዛ ስንት ሄዳለህ? ቸኮሌት ይጠብቃል። ብዙ ነገር ይሄዳል። ምን ይዘህ መጣ ብትባል እዛ ክልል አሁን ከዚህ ከተማ ይሄን ቪዲዮ ነው እና የምገርም ጊዜ ነበረ። እናቴን በጣም ፈታ አለን፣ ተጫወተን፣ ሾፕ አረገን። እናንተ መጣችሁ እዚህ እናጋዛችኋለን። እኔም ቀጥታ ወደ ፍራንክፈርት ነው የምሄደው። በቃ ይመቻችሁ። ሰብስክራይብ እና ላይክ ቴንክ ዩ ላይክ እና ሰብስክራይብ